በጣም ደክሞኛል። ሆስፒታል ነው ያለሁት። ካላመንሽኝ ከጎን ያለ ሰው ላገናኝሽ። ሄሎ። ኧረ ውሸቱን ነው። እዚህ ለስራ ቅጥር ሊወዳደር ነው የመጣው። ጭራሽ ምንም አልታም። ጤነኛ አይደለም። ስራ አይደለም። እውነት የሚናገር ነው ውሸት የሚናገር ነው ጤና የሌለው። ለነገሩ አትቀጥሩኝም እኮ ልፋቢ ላይ ነው። ለምንድን ነው ማንቀጥር? ስለማልዋሽ ነዋ። ይሄ ድርጅት ምናልባት 50 ምናምነኛ ሳይሆን አይቀርም። ሁሉም ካልዋሻ አይቀጥርህም። እስኪ ስለ ድርጅታችን ምን ታውቃለህ? ስለ ቴምር ፕሮፐርቲ እንዴ ከ10 በላይ የሚሆኑ ፕሮጀክቶችን በብቃት አጠናቆ ከ350 በላይ ለሚሆኑ አባወሮች አስረክቧል። በዛ ላይ ሁሌም በተመረጡ ፕራይም ሎኬሽን ላይ በመገንባት የሚታወቅ አሁን ደግሞ አዋሬ ከቤተ መንግስት በቅርብ ርቀት የመኖሪያ አፓርታማዎችን እንዲሁም በደማቋ ቡልጋሪያ ከአፍሪካ ህብረት ፊት ለፊት የንግድ ሱቆችና የመኖሪያ አፓርታማዎችን በታላቅ ቅናሽ እየሸጥን እንገኛለን። እነዚህ ሳይቶች ላይ ለሚመጡ ደንበኞች 100% በካሽ ለሚከፍሉ ደንበኞች እስከ 35% የሚደርስ ቅናሽ አዘጋጅተናል። በሪል ስቴት ዘርፉ ደግሞ ባሳየው የላቀ አፈጻጸም በተደጋጋሚ መሸለሙንም አውቃለሁ። ችግሩ ስለማልዋሽ እናንተ ማትቀጥሩኝም። በቅናሹ መሰረት የመኖሪያ አፓርትመንቶችን በ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን ከ3.9 ሚሊዮን ጠቅላላ ክፍያ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጣችሁ መሆኑንም አውቃለሁ። ቀስ ብሎ መክፈል ለሚፈልጉ የተለያዩ የክፍያ አማራጮች መኖራቸውንም አውቃለሁ። ያለምንም ዋጋ ጭማሪ ደግሞ በኢትዮጵያ ብር መሸጣችሁ ቴምር ፕሮፐርቲስን የብልሆች ምርጫ ያደርጋቸዋል። ችግሩ አሁንም አትቀጥሩኝም። ቀጥረናል። እንዴት? ምክንያቱም እኛም ስለማንዋሽ። እንኳን ደስ አለ። በጣም አመሰግናለሁ። በእውነት በጣም አመሰግናለሁ።